በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የነዳጅ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ተመርቋል። በተመሳሳይም በአመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛውን ዙር መጀመሩ ተነግሯል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምረቃን እና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ባስተላለፉት መልእክት ከዛሬ ጀምሮ ማንኛውም በነዳጅ የሚሰራ ትራክ መኪና ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ ቦቴዎች እና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲያስገባ አስፈላጊው ድጋፍ እንደሚደረግለትም አስታውቀዋል። በአንድ ጊዜ ውስጥ 2000 የሚጠጉ ወደ አዲስ አበባ ከተማ እና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ብለዋል። ወደ 2000 መኪናዎች ወደ ጋዝ ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው ግማሽ በመቶ በሚቀጥለው ዓመት እንደሚቀንስ ገልጸዋል።